ሰላም ከሁለት ቀን በፊት አንድ ሰው መልእክት ልኮልኝ ነበረ በቲክታክ እና ጥያቄው ደም ብዛት አለብኝ፣ መድኃኒት ወስዳለሁ፣ ግን መድኃኒቱንም እየወሰድኩኝ ሲስቶሊክ ብላድ ፕሬሸር ወይ የላይኛው 140 150 ላይ ነው የሚቀረው እና ሐኪሜን አነጋግራለሁ፣ ግን ምን ትመክረኛለህ ብሎ መልእክት ተወልኝ። አስቸጋሪነቱ ምንድነው? ይህንን ሰው እንደ በሽተኛ ወይ እንደ ታካሚ ስለማላየው ታሪኩን ስለማላውቅ ምን ሌላ መድኃኒት እንደሚወስድ ምን ሌላ በሽታ እንዳለበት ላይፍ ስታይሉ እንዴት እንደሆነ ስለማላውቅ ምክር ለመስጠት አልችልም። ግን ኢን ጀነራል ማለት የምችለው ነገር አንደኛ ደም ብዛት ሲለካ ሲስቶሊኩ ከ130 ሲሆን ከ120 በታች መሆን፣ ዳያስቶሊኩ ደግሞ በትንሹ ከ80 በታች ሲሆን ከ75 በታች ሲሆን ነው ጥሩ። ከዛ በላይ ከሆነ ደም ብዛት ነው። አንድ እሱ ላይ እንስማማ። ሌላ ነገሩ ምንድን ነው? መድኃኒት ላይ አንድ ሰው ሲሆን አንዳንዴ መድኃኒቱ ትክክለኛው መድኃኒት አይደለም። ሁለተኛው መድኃኒቱ በቂ ላይሆን ይችላል። ሶስተኛ ሌላ ምክንያቶች ካሉት ወይ ለምሳሌ የደም ብዛቱ ምክንያት ሴኮንደሪ ሃይፐርቴንሽን እንደሚሉት ለምሳሌ የኩላሊት በሽታ ከሆነ ምን ሌላ መድኃኒት ሊጨመርበት ይችላል። ስለዚህ ምን አይነት ሁኔታ ላይ እንደሆነ ያ ሰው መታወቅ አለበት። ሌላ ደግሞ አበላላቸው ምንድን ነው? ጨው ብዙ ይበላሉ ወይ? ቡና ብዙ ይጠጣሉ ወይ? ኤክሰርሳይዝ ያደርጋሉ ወይስ አያደርጉም? እንቅልፍ ጥሩ በቂ እንቅልፍ ያገኛሉ ወይስ አያገኙም? ስትሬስ ሌቭላቸው ኃይለኛ ነው ወይ አይደለም? አልኮሆል ብዙ ይጠጣሉ ወይስ አይጠጡም? ሌላም ድራጎች ይወስዳሉ ወይ አይወስዱም? እነዚህ ጥያቄዎች መመለስ አለባቸው። ሲጋራም ሌላ መጥፎ ደም ብዛትን ማያሻሽል ፕሮብሌም ነው። ስለዚህ አንድ ሰው ደም ብዛቱ መድኃኒት ላይ ሆኖ ደም ብዛቱ ስቲል ፐርሲስት ካደረገ እነዚህ ሁሉ ነገሮች መታየት አለባቸው፣ መስተካከል አለባቸው። ካስፈለገ ጠለቅ ያለ ምርመራ ተደርጎ ሌላ ነገር እንዳለ ወይ እንደሌለ ማወቅ ያስፈልጋል። መድኃኒት መጨመር ካለበት መጨመር ያስፈልግ ይሆናል። ለምን? ደም ብዛት ምልክት ነው እንጂ በሽታ ሪያሊቲ በሽታ አይደለም። ምልክት ነው። ሌላ ነገር ሀፕን ያደርጋል ማለት ነው። ብዙ ጊዜ 3 ነገሮች አሉ። ኢንፍላሜሽን፣ ኦክሲዴቲቭ ስትሬስ እና ኢሚዩን ዲስሬጉሌሽን የሚባሉ 3 ትልልቅ ፕሮብሌሞች ናቸው ወደ ደም ብዛት የሚያመሩት። ያንን አድሬስ ስናደርግ ነው ደም ብዛት ወይ ኮንትሮል የሚደረገው ወይ ደግሞ የሚጠፋው። ሌላ በጣም የረሳሁት ውፍረት፣ ሌላ ትልቅ ፕሮብሌም የሚፈጥር ከደም ብዛት ጋር በተለይ ቦርጮ ሆዳቸው ላይ ካላቸው። ስለዚህ እነዚህን ሁሉ መታየት ስላለባቸው ሙሉ ምክር መስጠትም ባልችል ለዚህ ሰው ይህንን ሰምቶ ከሐኪሙ ጋር ተወያይቶ ጥሩ ሪዛልት እንደሚያገኝ እመኛለሁ። የወደፊት ቪዲዮ እስከምሰራ ድረስ ደህና ሁኑ።